የ19 ዓመት ልጅ ነበርኩ። ከዕለታት አንድ ቀን የምኖረው ከሴት አያቴ ጋር ነበር። ምክንያቱም እናትና አባቴ ያልተግባቡ ግን የተጣመረ ነፍሳቸውን ሳይረዱ የጠፉ ነበሩና ታዲያ አያቴ ካላት ቤት ላይ ቆርሳ ያው ክፍላ ለማለት ስለሚከብድ ነው። ምክንያቱም የምንኖርባት ቤት በ3 ክፍሎች የምትመደብ ሲሆን ከሁለቱ አንዱ ሰፋ ያለው ሳሎን፣ ሁለቱ ጓዳና መኝታ ቤት ነበሩ መባላቸው አሁን ባለ 2 ክፍል ሆነን ትልቁ ክፍል ስለተከራየ ነው። ያ ዋናው መተንፈሻችን መወሰዱ የመቀረሱ ስሜትን ወይም ቃል ወሰደ። አያቴ በወንዱ አያቴ ጡረታ ለመተዳደር ብትጥርም ህይወትን ማሸነፍ አቃታት። እኔም አለው አንዱም ክፍላችንን ቆርሳ ያከራየችው። የተከራየው ሰው ሲመጣ ትምህርት ቤት ስለነበርኩ እንዲሁም ላከራየው ነው እንጂ የማከራየት ቆራጥነቷን ስላላወቅኩ ዘው ብዬ ገባው። እሱ ብዙ ዕቃ የለውም። ከበሩ በስተግራ ፍራሽ አንጥፏል። በአንድ ጥግ ተለቅ ያሉ ሸራ ላይ የተሳሉ ስዕሎች ግድግዳውን ተደግፈው ቆመዋል። እሱ ደግሞ ከወገቡ በላይ ራቁቱን ሆኖ እኔ ያኔ ባልገባኝ አሁን ለምን እንደሆነ በሚገባኝ ሁኔታ የሆነ ጨርቅ አንጥፎ ወደ ላይ የተንጠራራ ሰውነቱን ያፍታታል። ደርቄ ቆሜ አየዋለሁ፣ ያየኛል፣ አየዋለሁ፣ ያየኛል፣ አየዋለሁ። የሆነ ያህል ዘመን ቆመን የተፋጠጠን ይመስል መፋጠጣችንን ያቋረጠው የአያቴ ጥሪ ነበር። ወጣው ወደ ኋላ ፊቴን ሳላዞር አያቴ ተከራይ መሆኑንና መረበሽ እንደማይሻ ስትነግረኝ አይምሮዬ ግን ጠይም ገላው፣ ደረቱ ላይ ያለው ጠጉር፣ ቀጠን ያለ ወገቡ፣ ፂማም ከንፈሩ እነኛ ሚጢጢ አይኖቹ ላይ ነበርኩ። ወደኛ ክፍል ለመግባት በጓሮ መዞር ግድ ሆነ። ወደ ጓሮ ስዞር ግን ሁሌም የሱን መስኮት ሳላጮልቅ ማለፍ አቃተኝ። ሁሌ ገርበብ በሚያደርገው መጋረጃ ክፍተት መስኮቱ ላይ ያለውን መስታወት አሻግሬ ያጮልቃለሁ። ለምን እንደሆነ አይገባኝም። ከወገቡ በላይ ራቁቱን የሚሆነው ከወገቡ በታች ወይ ሽርጥ ወይም ቁምጣ ወይም ቱታ ያደርጋል። መኝታዬ ላይ ሆኜ የእሱን ገላ ባይምሮ የማመላለስ ስራዬ ያረኩት ካየሁት ቀን ጀምሮ ነበር። ጠይም ቀጭን ገላዬ እሱን እያሰበ መዳሰስ የበለጠ እሱን እንድፈልገው ይገፋኝ ጀመር። ለ2 ሳምንታት ወደ ውጭ ወጥቶ አላየሁትም ወይም አልተገጣጠምንም። አያቴ ማጮለቄን እሱን ለማየት መጓጓቴን የገባት አይነት የምታየኝ አይን ተለይቷል። አንድ ቀን የዓመቱ የገብርኤል ቀን አያቴ ቡና አፍልታ ዳቦ ጋግራ የጤማዋን ጉዝጉዛ እንድጠራው ስትልከኝ አነሳሴን ቃሏን ከማውጣቷ በፊት የሰማሁት አይነት ነበር የሆነው። ኧረ ቀስ ልጄ እንዳትደፊው ሆ ወቸ ጉድ ስትል ምጸቷንና ግርምቷን የሰማሁት ራሱ የእሱ መስኮት ጋር ሆኜ ነው። በመስኮቱ ሳጮልቅ ፍራሹ ላይ ጋደም ብሎ መጽሐፍ ያነባል። ኮስታራ መልኩ፣ ፂሙና በፂሙ ውስጥ በትንሹ የምትታየኝ ስስ ከንፈሩን ባየ ቁጥር የነዘረኝ ስሜት አለ። በሩ ጋር ደርሼ በቀስታ አንኳኳሁ። ማን ነው አለ ቆጣ ኮስተር ብሎ። ድምፁን ለመጀመሪያ ጊዜ መስማቴ ነበር። ልቤ ተንቀጠቀጠ። እኔ ነኝ ልግባ አልኩ፣ ድምፄን ለሰስ አድርጌ። ይህን ቃል ማውጣት የምትችል ብርቱ መሆኔን ያወቅኩት ሰዓቴ ነበር። ልቤ በአፌ ሊወጣ ነው። ጭንቀት። ግቢ ማነሽ? እሱ ቃል ነው። ገፋ አድርጌ ስገባ ቅድም ከነበረበት ቀና ብሎ እግሩን አጣምሮ ቁጭ ብሏል። አንቺ ነሽ እንዴ አለ እያየኝ። እንዴ እኔን ያቀኛል ማለት ነው አልኩ። አባባሉ የሆነ የቤት ሰው መጣሽ በሚል ስለሆነ እና እኔና ቡና ጠጣ ብላለች አልኩ ሽኩርም እያልኩ። እሺ መጣሁ። እዛ ሆነሽ ብትጠሪኝም እሰማ ነበር አለኝ። ሳቁ ሲያናድ ግን እውነቱን ነበር። እኛ ክፍል ሆኜ ብጠራው ይሰማ ነበር። ስምህን ስለማላውቅ ነው ለመጥራት አልኩ። ሌላ ማላውቀው እሱን ለማወቅ የሚገርመው እግሬን ሳላዘው ወደ ወጠረው ሸራ ጋር ደርሼ ነበር። ሰዓሊ ነህ አልኩ። የመጀመሪያ ጥያቄን መልስ መመለስ አለመመለሱን ሳላስብ። አዎ ምን ነው ስል ትወጃለሽ? አልችልም ግን ስትስል ባይ ደስ ይለኛል አልኩ። ኧረ ድፍረት ከኔ ውጭ እኮ አይገኝም። ጭብጥ አድርጌ ያዝኩት እጄ ላባ ጥልቆታል። ይደብርሻል? ምን ያደርግልሻል አለ ከተቀመጠበት ብድግ ብሎ። መደበሩን ለኔ ብተው ደግሞ በጣም ትዕግስተኛ ነኝ አልኩ።
ለማሳመን እንድችል ቆፍጠን ብዬ ያላበኝን እጄን ቀሚሴ ላይ ጠረግ አረኩት። አያቴ ከኛ ክፍል አንቺ ሰላም ሰላም ምን ነው እያለች ስትጠራ ሰማኋት። ትንሽ እንዳወራው ብትፈቅድልኝ ምን አለ አልኩ በልቤ። ወደ በሩ አመራው። ዞር ብዬ ቃልን ግን እንዳትረሳ ደግሞ አልኩ። እሱ ያስተዋለኝ እንደሆነ አየው። አረሳም እና ደግሞ ስሜ ፍሬው ነው አለኝ። ወጥቼ ሲሄድ ልቤ በደስታ መደለቅ ጀምሯል። እግሬን ነሳ በደግ ዘለል እያረኩ ወደኛ ቤት በጓሮ ሲሄድ ልማዴን መስኮት ጋር ቆም ጠጋ ብዬ ሳይ ወደ ሸራው ተጠግቶ መሳል ጀምሯል። እየሳለ ያለውን ለማየት ብሞክርም አልቻልኩም። ጀርባው ነበር የሚታየኝ። በአያቴ ድጋሚ ጥሪ የመጣው ፍሬው ከፊቴ ቁጭ ብሏል። አያቴና እሱ ስለ መንግስታት ታሪክ ሲያወሩ፣ እኔ ግን ጺሙን ለመጨረሻ ጊዜ መቼ ይሆን የተቆረጠው? ቤቱ ቁጭ ብሎ እየዋለ ምን ይበላል? የቤት ኪራይ በምን ይከፍላል? አንገብጋቢ ጥያቄ ፍቅረኛ ተኖሮ ይሆን? ኧረ አንቺ ልጅ ቀልብሽን ሰብስቢ እሱን ቆሎ አስይዥው አለችኝ አያቴ። ከሀሳቤ በድንጋጤ ነግጬ ቆሎውን ላስይዘው ልነሳ ስል እጣን መጨሻውን መታወት። ኧረ አትደናበሪ አንቺ ልጅ ምን ነካት ስትል ፍሬው የሚያናድድ አይነት ሳቁን ለቀቀው። እንዲያ ስመሰጥ ስደነቅ ስጨነቅ ቆይተን እሱም አመስግኖ ወጣ። እኔም አልጋዬ ላይ ተወርውሬ በጀርባዬ ተዘረርኩ። እንደ ህልም ሆነብኝ። የሆነ ቀለም በነካጁ ሰውነቴን አቅፎ ሲይዘኝ ከንፈሩን ከከንፈሬ ሲያገጣጥም እያሰብኩ እንቅልፍ ወሰደኝ። በስንተኛው ቀን ታዲያ በነዛ ስንቱ ቀን ውስጥ እሱን ማሰብ ማቀፍ ወደ እሱ ማጮለቄን አልተውኩም። እናም በስንተኛው ቅዳሜ ቀን ቤት ሳጸዳ ቆየው። አያቴ ገበያ ወጥታ ስለነበር ሬዲዮኑን በልቅጫዋለሁ። አስቱ ትዘፍናለች። ጠይም ዘለቅ ያለ አብሬ እያንጎራጎርኩ ነው። ሰላም ሰላም ስሜ ሲጠራ የሰማው ሲመስለኝ የቴፑን ድምፅ ሮጬ ቀነስኩ። ሰላም ሰላም እንዴ ፍሬው ነው እኮ የሚጠራኝ። ወይ አልኩ። ከቤት ሆኖ ነው የሚጠራ። ነይ አንዴ አለኝ። ብሎኝ ነው ብዬ ልሮጥ ካልኩ በኋላ ተመልሼ መስሎት አየሁ። ካለመዘነጤ ውጪ ንጹህ ነኝ፣ ጠይም ነኝ። አይኖቼ እንደ እናቴ ቦክ ያሉ ሲሆን ከንፈሬ አበጥ ያለና የሚያጓጓ ነው። አጎጠጎጤ ጡቴ ወጠር ብሎ የለበስኩትን ቀሚስ ወጥሮ ይዟል። ዳሌ ወጣ ያለ ሆኖ ዞሬ ያየሁት ቂጤም በቂ ነበር። ይሄ ሁላ ለአንድ ነው መሆኑ ራሴን እንድታዘብ ቢያደርገኝም ከማረጋገጥ ግን አላስቆመኝም ነበር። በሩን ኳኳ አርጌ በቀስታ ከፈትኩት። ሸራው ጋር ቆሟል። እንደ ሁሌው ከላይ ራቁቱን ከታች ሽርጥ ነበር ያደረገው። ሲስል እንዳየው ስለጠየቅኩት እንድታይ ብዬ ነው አለኝ። እኔም ደስ ይለኛል ብዬቱ ጋር ልቀመጥ ስለው እኔን መሳል እንደሚፈልግና ሲስለኝ እንዳየው እንደምችል ሲነግረኝ እሺ አልኩት። ራቁትሽን ነው ግን አለኝ። ፈራሁ፣ ጨነቀኛን ጊዜ። ከደበረሽ ችግር የለም መተው እንችላለን አለ። በፍጹም አይደብረኝም ሳለኝ አልኩት። ቅንጥር ሲቆም ጀላን ይበልጣል ይሉ አይደል? አሁን ላይ በሚገርመኝ ድፍረት ደስ አለው። በቃ ስትቺ ንገሪኝ አለኝ። አንተ ስትችል ንገረኝ አልኩት። አያቴ በሌለችበት ወይ መኖሬን በማታውቅ ቀን እንዲሆን ተስማምተን ወደ ጓሮ የተመለሱ። ቀኖች ሲቆጠሩ ምግብ የምታመላልስለት ልጅ እንዳለች አየ። እሱም አንዳንዴ የስዕል ስራዎቹን ሊያደርስ ሲወጣ በርቁ እንታይ ገባል። ባየኝ ቁጥር ይጠቅሰኛል። በጠቀሰኝ ቁጥር ልቤ ጮቤ ትረግጣለች። አልፎ አልፎ ማውራት መግባባትም ጀመር። ሲያወራ ፈጣለሁ፣ ባይገባኝም የሚያወራውን አደምጠዋለሁ። ስለ ማርቲን ሉተር ኪንግ፣ ስለ ኔልሰን ማንዴላ፣ ስለ ቼ ጉቬራ የነጻነት ድካምና ብርታት በስሜት ያወራኛል። ስለ ቫንጎ ያወራኛል። ስለሚያነባቸው መጽሐፍት ያብራራልኛል፣ እሰማዋለሁ። ስለ ኒቼ ማመን አለማመን እኔ ግን ይገባኛል። እኔ እኮ በህይወት ያነበብኳቸው መጽሐፍት 3 አይሞሉም። ያገረሸ ፍቅር፣ የፍቅር ትንሣኤና ርዕሱን የማላስታውሰው ሌላ የዳንኤል አስቴር ትርጉም የፍቅር መጽሐፍ። ታዲያ ግን ስለማዳምጠው ሌላ ቀን ሲያነሳ ስላወራው ነገር አስቤ በራሱ ምላስ እኔን ምላሽ ስለምሰጠው ደስ ይለዋል።
ተግባብተናል። በአንድ ሌላ ቀን ታዲያ አያቴ ለቅሶ ልደርስ ከከተማ ወጣች። እኔም እሱም ቀድመን ስላቀድን ቀድማም ስለነገረችን ቀኑ መድረሱ ገብቶናል። እኔም የራሴን ምኞት እሱም የራሱን ፍላጎት ለመሙላት ነፍሳችን ከተጨነቀች ቆይታ ነበር። 5 ሰዓት አካባቢ ክፍሉ ስገባ በስሱ የሚጨሰው ሰንደል አፍንጫን ያውዳል። ክፍሉን የሞላው ለስላሳ ክላሲካል ሙዚቃ የቤቱን ድባብ ደስ እንዲል አድርጎታል። ከሌላ ቀኑ በተለየ መሳያ ሽራውን መሀል ላይ አስቀምጦታል። ከሸራው ፊት ለፊት ከኛ ቤት ያመጣሁለትን በርኩማ ጨርቅ አልብሶ አስቀምጦታል። መምጣትሽን በመጠበቅ ላይ ነበርኩ አለ ከፍራሹ ላይ ብድግ ብሎ። በሩን ዘግቼ በሩን ሳርቅ ቆሜ ያፈጥበት ገባው። ፈራሽ እንዴ ይቅር አለኝ ድምፁን ቋጠር። አልፈራሁምም ፈርቻለሁም አልኩት። አይን አይኑን ቀና ብዬ እያየሁ ተጠጋኝ። ትንፋሹ እስኪሰማኝ ተጠጋኝ። ልቤ ድው 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 ስትል ይሰማኛል። እሱማ ግድ ነው ከዚህ በፊት አድርገሽው ስለማታውቂ አለኝ። አድርጌው አላውቅም፣ ለአንተ ግን ማድረግ እፈልጋለሁ አልኩት። ለምን አለኝ አይኑን ፈጥጥ አድርጎ። ስለወደድኩ አልኩ ቁምጭጭ ብዬ። አሁን እሱ ቆመ፣ እኔ ደግሞ ተጠጋሁት። ሰላምታ ይቅርብሽ አለኝ በቀስታ። ለምን ፍቅረኛ አለህ ወይስ ምክንያት ምንድን ነው እየጠየቅኩት ወደ ኋላ የሸሸው። አለመውደድም ጓደኛ ስላለኝም አይደለም፣ እንደውም እንዲኖረኝ ስለማልፈልግ ነው። I hate relationship because I hate commitment አለኝ እና ለኔ ያስቀመጠው በርጩማ ላይ ተቀመጠ። አየሽ ነፃነት በምንም ሁኔታ መታሰር የለበትም፣ በፍቅር እንኳን። በእኔ እምነት ፍቅር መቀባበል ነው፣ ፍቅር መሰጣጣት ነው። ፍቅር ለእኔ ብቻ ብለሽ የምትይዙ ሰዓት ከመጣፈጡ ይልቅ መቀዝቀዙ ያገረሻል። ፍቅር መለቀቅ ይወዳል። ለምን ይመስልሻል በአብዛኞቹ ትልልቅ የፍቅር ታሪኮች በትዳር በመጣመር ውስጥ የማያልቁት? ምክንያቱም ፍቅር በነፃነት በምትበሩ የፍቅረኝነት ጊዜ ያለው ሰዓት ነው አበባነቱ የሚጎላው። በታሰረ ቁጥር ዋጋው ይቀንሳል፣ በታፈነ ቁጥር ከጭሱ ይልቅ መጥፋቱ ያመዝናል አለ። አፈጠጥኩበት። ያለኝን በቀላሉ ልረዳ የምችልበት ሁኔታ ላይ ባልሆንም እሱን ማጣትን ግን አልፈለግኩምና ይሁን ፍቅረኛ ሳልሆን ልትወደኝ አትችልም አልኩ። አሁንም ወድሻለሁ፣ ግን ትንሽ ስንቆይ ያንን ታስቢያለሽ፣ ልጅ ነሽ፣ ሌላ ላንቺ የሚሆን ወንድ ታገኛለሽ አለኝ። ሌላ ወንድ ለጊዜው አልሻ ሳገኝ ያኔ የተወው ይሆናል፣ ለአሁኑ አንተን ነው የምሻው አልኩ። ስሩ በርከክ ብዬ በእጆቼ መሀል ፊቱን አስገባሁ። ከዛ በኋላ ወሬ አልነበረም። ከንፈሬን በከንፈሩ ጎረሰው፣ እቅፍ አድርጎ አንስቶ ጭኑ ላይ እንድቀመጥ አመቻቸ። እግሬን ከፍቼ ጭኖቹና ጭኖቼ ግለታቸውን እንዲጋሩ ፈቀድንላቸው። ከንፈሬን እየሳመ ቀሚሴን አወለቀው። እኔም አገዝኩት። ጡቶቼ የደረቱን ፀጉር ሲፋተጉ አንገቱን በመንከስ ስሜቴን ተወጣሁ። ገላይን በእጆቹ እያሸ ጡቶቼን እየጨመቀ የደስታ ስቃ አስገባል። የጡቶቼ ጫፎች ከንፈር ውስጥ ናቸው። ገላውን እንዳሰስኩለት ቁላውን በእጆቼ እያረኩ እንዲገተር ረዳሁት። ደረቱን ላስኩት፣ ጡቶቼን ጠባል፣ ከንፈሬን መጠጠው፣ ጆሮን በምላሴ የራሱ በጥርሴ የነከስኩ ተጋጋል። ጣቶቹ ቁንጥሬን በማሸት ሲጠመዱ ሲቀር የተባባሰ መጮህ ጀመርኩ። ተጋጋል። ከተቀመጥንበት እንዳቀፈኝ ተነሳን። ሽርጡን ወደታች ለቀቀ። ወደ ፍራሹ ከነመሳሳማችን ሄድን። ወሲብን ኖርናት፣ እብደትን አጣጣም ነው። ነብሳችንን መንግስተ ሰማያት አስቀምጠን ገላችንን ተቃቅፈን ተኛን። ስነቃ ደረቱ ላይ አቅፎኝ ሲጋራውን እየማቀ ነበር። ይተወኛል አይተወኝም የሚለው ሀሳቤ ተቀሰቀሰብኝ። ግን ቢተወኝም ባይተወኝም ያለንበትን ሰዓት ሊኖረው ብቻ መረጥኩ። ቀና አልኩ በደረቴ። ፍራሹን ተጭኜ አይኑን አይና እያየው ሲጋራውን ሲምካየው ጀመር። የኔ ቼጎቤ ራሱ ነበር። የኔ ማርቲን እሱ ነው። የኔ ኔልሰን እሱ ነበር። የኖርኩት ነው።